አንድ ሩቅ ፕላኔት ላይ ሶኒክ የተባለ በእጅጉ ፍጥነት መሮጥ የሚችል ሰማያዊ የውጭ ፍጡር የሆነ ጃርት በልዩ ኃይሉ የተነሳ በአንድ የኢኪድና ጎሳ እየተፈለገ ነው። ጠባቂው ሎንግ ክሉቭ የምትባል ጉጉት ወደ ሌሎች ፕላኔቶች መግቢያ የሚከፍቱ አስማታዊ ቀለበቶችን የያዘ ቦርሳ ትሰጠዋለች። እርሷ ኢኪድናዎቹን ለመከላከል ስትታገል አንዱን ቀለበት ተጠቅማ ወደ ምድር ትልከዋለች። ከ10 ዓመት በኋላ ሶኒክ በግሪን ሂልስ ሞንታና ከተማ አቅራቢያ ሚስጥራዊ ሕይወትን እየኖረ ቢሆንም ጓደኞች ማፍራት በእጅጉ ይናፍቀዋል። የአካባቢው ሸሪፍ ቶም ዋቻውስኪንና የእንስሳት ሐኪም ሚስቱን ማዲን እንደ ጣዖት ያያቸዋል። ቶም በሳን ፍራንሲስኮ ፖሊስ መምሪያ ስራ ስላገኘ ባልና ሚስቱ በቅርቡ ወደ ሳን ፍራንሲስኮ ለመዛወር እያሰቡ መሆኑን ግን ሶኒክ አያውቅም። አንድ ምሽት ሶኒክ ብቻውን ቤዝቦል ሲጫወት በብቸኝነቱ ተበሳጭቶ በከፍተኛ ፍጥነት ይሮጣል። ይህም ሳያውቅ የኤሌክትሮማግኔቲክ ምት እንዲፈጠር በማድረግ በመላው ፓሲፊክ ሰሜን ምዕራብ አካባቢ መብራት እንዲጠፋ ያደርጋል። የሮቦቲክ ኤክስፐርትና ብልሃተኛ ሳይንቲስት የሆነው ዶክተር ሮቦትኒ የዩናይትድ ስቴትስ መከላከያ ሚኒስቴር የመብራት መቆራረጥን ምንጭ እንዲያጣራ ተመድቦ ይመጣል። ሮቦትኒክ ዋቻውስኪ ጋራጅ ውስጥ የተደበቀውን ሶኒክ አገኘና መከላከል ይጀምራል። ቶም ሶኒክን ሲያገኘው በማደንዘዣ ፍላጻ ይመተዋል። በዚህም ምክንያት ሶኒክ የቀለበቶቹን ቦርሳ ወደ ሳን ፍራንሲስኮ በሚከፍት መግቢያ በኩል ይጥለዋል። ሮቦትኒክ ወደ ዋቻውስኪ ቤት ከመድረሱ በፊት ቶም በግድ ሶኒክን ለመርዳት ተስማማና ሁለቱም አመለጡ። ጥንዶቹ ሮቦትኒክ ሲያመልጡት ሮቦትኒክ ቶምን እንደ ሀገሩ ውስጥ አሸባሪ ይፈርጃል። ቶም ስለ ቶኒክ እውነተኛ ጓደኛ የማግኘት ከፍተኛ ፍላጎት እየተማረ ሲሄድ ሁለቱ ቀስ በቀስ ይግባባሉ። ሮቦትኒክ የሶኒክን አንዱን እሾህ አግኝቶ በውስጡ ያለው ኃይል ለሮቦቶች ኃይል ለመስጠት እንደሚችል ይገነዘባል። ሶኒክን ለመያዝም ከፍተኛ ፍላጎት ያድርበታል። ቶም ከግሪን ሂልስ የመጣውን እቅዱን ሲያሳካ ሶኒክ አለመስማማቱን ይገልጻል። ብዙም ሳይቆይ የሮቦትኒክ በላከው ሮቦት ላይ ድል ከተቀናጁ በኋላ ፍንዳታው ሶኒክን ያቆስለዋል። ሳን ፍራንሲስኮ ሲደርሱ ቶም ሶኒክን ወደ ማዲ ይወስደዋል። እሷም ከሞት አፋፍ ታድነዋለች። ቶም ሁኔታውን ለማዲ ሲያስረዳ ሶኒክ ከማዲ የእህት ልጅ አዲስ የስፖርት ጫማ ያገኛል። ቡድኑ ወዲያውኑ ወደ ትራንስ አሜሪካ ፒራሚድ ማማ ጣሪያ በመሄድ ሶኒክ የቀለበት ቦርሳውን ይመልሳል። ሮቦትኒክ በራሪ መኪና ደርሶ ያጠቃቸዋል። ይህም ሶኒክ ቀለበት ተጠቅሞ ቶምና ማዲን ወደ ግሪን ሂልስ እንዲመለሱ ያስገድዳቸዋል። ሶኒክ ከሮቦትኒክ ሲሸሽ ሮቦትኒክ የሶኒክን እሾህ ኃይል በመጠቀም ፍጥነቱን ያሟላል። ሁለቱ በዓለም ዙሪያ በሚደረግ የፍጥነት ሽሽት ውስጥ ይሳተፋሉ። በመጨረሻም ወደ ግሪን ሂልስ ይመለሳሉ። ሮቦትኒክ ሶኒክን እንቅስቃሴ አልባ ያደርገዋል። ነገር ግን ቶም ጣልቃ ገብቶ ሶኒክ ጥንካሬውን እንዲያገኝና ያጣውን ኃይል እንዲመልስ ያስችለዋል። ሶኒክ ሮቦትኒክን አሸንፎ ወደ የእንጉዳይ ፕላኔት በመላክ ድል ያደርገዋል። ከዚህም ክስተት በኋላ ቶም እና ማዲ በግሪን ሂልስ ለመቆየትና ሶኒክ ከእነርሱ ጋር እንዲቆይ ይወስናሉ። መንግስት ስለ ሮቦትኒክ መኖር የተመዘገቡ መረጃዎችን ጨምሮ ሁሉንም የክስተቶች ማስረጃዎች ያጠፋል። ይህ በእንዲህ እንዳለ አሁን አእምሮ የተዛባውና አሁንም የሶኒክን እሾህ የያዘው ሮቦትኒክ የበቀል እቅዱን ማቀል ይጀምራል። ፊልማችን እዚህ ላይ ያበቃል። እናመሰግናለን።